የነብዩ ሐዲስ ተብሎ ተወርቶ ዘጋቢው ሲቃ ሆኖ ማእሙን ሆኖ ሰነዱ ሙተሲል ሆኖ የተያዘ ሆኖ እንኳን ይሄ ሐዲስ ወይም የዚህ ሐዲስ ጥሬ ቃሉ ከዓቅል ጋር በማይገጥም መልኩ የመጣ ከሆነ ስለ አላህ የሚናገር ቢሆን ስለ ስሞቹ ስለ ሲፋቶቹ የሚናገር ቢሆን ከዚያ ጋር በማይገጥም መልኩ የመጣ ከሆነ ነብዩ አላሉትም ብለን ነው ምን መልሰው። ተመልከቱ የነብዩ ሐዲስ ተብሎ አለ ሱብሃንከ ረቢ የነብዩ ሐዲስ ተብሎ ሰነዱ ከነብዩ መሆኑ ታውቆ ሁሉ ነገር ታውቆ ነገር ግን አይምሮአችን ያ ነገር ካልገጠመልን አንቀበለው ማለት ነው። አይምሮአችን ካልተስማማ አንቀበለው ማለት። ስለዚህ እኛኮ እነዚህ ሰዎች አላህ ከአርሽ በላይ መሆኑን ይመስል የሞተ መለመን አይቻልም ብለን የተለያየ ነገር ቢድዓ ተክፈሉ ብለን ምናመጣላቸው መረጃ የማይቀበሉ ለምንድነው? አይምሮአቸው በቃ አንዴ ታውሯል። ገባችሁ? አንዴ በቢድዓና በሽርክ የታወረ አይምሮ በምን ተመልሱታላችሁ? እኛ ከነብዩ አለይሂ ሰላቱ ሰላም እኛ አህለ ሱና አንድ ሐዲስ ከነብዩ መሆኑ በሰነዱ በሁሉ ነገር ከታወቀ ከተቀመጠንበት ያኒ ብድግ ብለን ነው ምንቀበል ምንም ሳናመነን። አይምሮአችን እርግጥ ያለ ነገር ላይ ደርስበት ይችላል ገይብ ሊሆን ይችላል። ሐዲሱን ግን ተቀበለን እናሳልፋለን። የተለያዩ ምሳሌ ኢስራ ወል ሚዕራጅ ማየት በቂ ነው። የነብዩን አለይሂ ሰላቱ ሰላም የኢስራ ወል ሚዕራጅ ታሪክ ያሁን ገይብ አይምሮ የሚከተል ሰው አሁን እንዴት ነው ይሄን ሐዲስ አምናለሁ የሚለው ታዲያ? አሃ በኢስራ ወል ሚዕራጅ ላታምና አይ የአላህ ሙዕጂዛ ነው የአላህ ተአምር ነው ካልክ ሌላውንስ ለምን ማትቀበል? በጣም የሚገርማል። እኛ አህለ ሱና ወል ጀማዓ አንድ ሐዲስ ከነብዩ መሆኑ ከተረጋገጠልን አይነ ወራስ እንቀበላለን። አማ አህባሾች ግን ያው እንደሰማችሁ ከነብዩ ነው ተብሎ ሰነዱ ተረጋግጦ ሁሉ ከዛ በኋላ ከአቅላችን ጋር ካልገጠመ ስለዚህ የነብዩን አቅል የሚመዝነው በምኑ ነው? በአቅሉ ነው። ነስአሉ ከሱአል ጥያቄሽን ጠይቅ። እሺ ያንተ አቅል ያን ሐዲስ አልተቀበለው የኔ ደግሞ ተቀበለው። የአህመር አልተቀበለው የኸዲጃ ተቀበሉታል። የፋጡማ አልተቀበለው የራሂማ ተቀበሉታል። የማን አቅል ነው መመዘኛ ታዲያ? በማን አቅል ነው የሚመዘነው? የማን መመዘኛ አቅል በማን አቅል ነው የሚመዘነው? ይሄ በጣም ጅህልና እኮ ወላሂ እንደዚህ አይነት ነገር መናገር እኮ ከመሀይም ሰው ራስ አይጠበቅም። አንድ ሐዲስ ከነብዩ መሆኑ ታው ሰነዱ ተረጋግጦ ሁሉ ነገር ተረጋግጦ ከመጣ አይነ ወራስ መቀበል ነው ያለብን እንጂ ነብዩ አላሉትም ከአቅላችን ጋር ስላልገጠመ ብቻ ነብዩ አላሉትም ብለን እንጥለዋለን ማለት ታዲያ እነዚህ ሰዎች በምር የምንግባባው በሐዲስ ካልተግባባን በሐዲስ ካልተግባባን በምን እንግባባ? መጽሐፍ ቅዱስ አናመጣ ወይ ተውራት ወይ ዘቡር አናመጣ ምን እናምጣ? ሱብሃነከ ረቢ እና በጣም ያሳዝናል። ለዚህ ነው አህባሾች እንደ እንጨት ድርቅ የሚሉት። መረጃ አምጡ ሲባሉ አያመጡም። መረጃ ሲመጣላቸው ማይቀበሉት። ሐዲስ ሲመጣላቸው ሐዲስ አልጃሪያ በሉት ሌላው ነው ውድቅ የሚያደርጉትና እንደ እንጨት ድርቅ የሚሉት ለምንድን ነው? ሐዲስ አይቀበሉም። በቃ ሐታ ይሄ ኪታባቸው ላይ ራሱ አቅለን ነው የሚለው መረጃ ሲሰጥ ራሱ አብደላህ አልሐረቢ አላህ ለመኖሩ አቅለን መረጃ ነው አላህ ያለ ቦታ ለመኖሩ እያለ በፍልስፍና የሚኖሩ ሰዎች ናቸው። እነዚህ ሰዎች ማለት በግሪክ ፍልስፍና የተጠቁ ናቸው። በፈላስፋዎች በእነ አርስቶት የተጠቁ ሰዎች ናቸው። ዛሬ እህቶችን አርሽን ሳይፈጥር የተነበር አላህ እንደዚህ ሳይፈጥር የተነበር እያሉ የሚፈላሰፉባቸው እንደዚህ አይነት ፍልስፍና ተከትለው ነው። አላህ ይጠብቀን ከእነዚህ ሰዎች ፍልስፍና። ዲናችንን በቁርአን በሐዲስ እንጂ እኛ በፍልስፍና አይደለም እንወስደው። አይምሮአችን ገጠመም አልገጠመም ከነብዩ እስከሆነ ድረስ ተቀብለን እንሄዳለን። ገይቡን ወደ አላህ እናስጠጋለን። ይህ ነው የአህለ ሱና አቋም። ሀዛ ወላሁ